ሰላም ለሁላችሁም ይሁን ክቡራትና ክቡራን አድማጭ ተመልካቾች ውድ የዚህ ቻናል ቤተሰቦች እንደምን አላችሁልን? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዛሬም በአዲስ ቪዲዮ መተናል። እጅግ በጣም ልብ አንጠልጣይ በብዙ አስተማሪ ተወዳጅ የሆነውን የምሳሌ ድራማን እንደ ወትሮ ልናጋራችሁ ወደን ነውና እስከ ፍጻሜው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የሰው ጉዳት የሰው መታገት ያስደስታት ማህሌት እየቦረቀችና ተደስታ እየደነፋች የነበረችው አሁን ግን በተራዋ ራሷ ታግታ በአንድ ክፍል ተወስና መውጫ መግቢያ አታ እንግዲህ ምን ይዋጠኝ ስትል ኮምሽሽ ብላለች። ዝናም የሌሎችን ብሶትና የሌሎችን ንዴት ሁሉ እሷ ላይ ለመወጣት እየሞከረ እየዛተባትም በሷም በእህቷም እንግዲህ እየተናደደባቸው ሰራችሁልኝ፣ ይህንን ያደረጋችሁት ደግሞ ተመካክራችሁ ነው እያለ በኃይሉን ሲደነፋባት ተደምጦ ነበር። ሞገስና ሉላ በበኩላቸው አለም ዘጠኝ ብለው እንግዲህ ፏ ብትን እያሉ ነው። ባሉበት ዘና ፈታ እያሉ የባጥ የቋጡን የሆድ የሆዳቸውን እያወጉ እየተነጋገሩበት በጣም ጥሩ ቆይታ እያደረጉ ነው። ሞገስ ግን በልጁ ሀሳብ በህመሟ እንዲሁም ቀናት እየነጎዱ በመሆናቸው እጅጉን ተጨንቆ ባለበት እግዚአብሔርን እየተማጸነ እንደው ለልጁ የሆነበት ፈተና በራሱ እንዲሆን የልጁን ክፉ ሳያይ ራሱ ቀድሞ እንዲሄድ እየተመኘ እግዚአብሔርን አብዝቶ እየተማጸነ ተመልክተነው ነበር። ሞገስ ግን ከቀድሞ ፍቅረኛው ከሉላ ጋር ተደስቶ ሀሴት እያደረገ እንግዲህ በቀጣይ ይዟትም እንደሚጠፋ ወደዛ አውሬ እንደማይመልሳትም ቃል እየገባላት ነበር። ምክንያቱም የሆነ ፍንጭ ላይ ደርሰናል ሲል ያው ቅድስትም ተለቃለች እና የታገተውም ንብረት ይፈታልና ከዚህ በኋላ የሉላ ወደ አውሬው ዝና መመለስ አላስፈላጊ ነው፣ አይኔ እያየ ጨክኜም አላደርገውም ሲል እንግዲህ በአቋሙም እየጸና ነው። ብሎም ከሉላ ጋር ወጣ እንበል፣ አየር እንውሰድ፣ ዘና ፈታ እንበል፣ በጨለማ እንቦርቅ ብለው እንግዲህ ወጥተው እየተዝናኑ እንግዲህ ጥሩ ቆይታ እያደረጉ በነፋሻው አየር እየቦረቁ በጣም ደስ የሚል ቆይታን ለደቂቃዎች እያሳለፉ እያለ እንግዲህ አገር ሰላም ነው ብለው ሳለ ሳያስቡት ዝና ከቅርብ ርቀት ሆኖ አይቷቸው ተመልክቷቸው ነበርና ያንንም ቀድሞ የተመለከተው ሞገስ ባለበት ደርቆ ቀርቶ ነበር። በጣም ደንግጦ ነበር። ሁኔታውንም የተረዳችው ሉላ ምንድን ነው ስትል የዝናን መምጣት ነግሯት እንግዲህ እጇንም ይዞ ሲከንፉ ሮጠው ነበር። እንዲሁም ደግሞ ሉላ መሮጥም አቅቷት ወድቃም ነበር። በዛ ሂደት ላይ እንግዲህ ዝናም እየተከታተላቸው የደነፋ እንግዲህ አገኘዋቸው ሲል እንደሚያገሳ አንበሳ እንግዲህ እየተኮፈሰ እየሮጠ እየተከተላቸው ነበር። እነሱ ግን ተደብቀው እንግዲህ ሞገስ ሉላን አንድ ቦታ ደብቋት እሱም ደግሞ የሆነ ቦታ ተከልሎ ያው ዝና ሳያያቸው ተከለው ስለነበር ስላላገኛቸውም እጅጉን ተናዶ ደንፍቶ እየዛተ ሄዶ ነበር። የዝናን መሄድ ሞገስ አረጋግጦ ሉላን ካለችበት ይዞ እንግዲህ ሲከንፉ ወደ ነበሩበት ሄደው ተመልሰው ነበር። ከዚህም በኋላ በጥንቃቄ መመላለስ እንዳለባቸውም እያወሩበት ነበር። ሆኖም ግን ሞገስ እና ብሩክ ተገናኝተው ነበር። ብሩክም ያው ለልጁ ሲል ያቀድነውን የተነጋገርነውን ነገር እናሳካ ሲል ጠይቆት ነበር። ሞገስ ግን በጭራሽ አላደርገውም፣ ቃሌን አጥፌያለሁ፣ ይቅርታ አርግልኝ፣ ከዚህ በኋላ ምንም ላደርግ አልችልም፣ ምክንያቱም በአይኔ በሉላ ነው የመጣብኝ ነገሩ፣ ሌላ ነገርን ሁሉ እችላለሁ፣ ስለ ሌላ ነገር እታገሳለሁ፣ ታግሼም ብዙ ነገር ሆኛለሁ፣ አሁን ግን በሉላ የመጣውን አልታገስም፣ አይሆንልኝም፣ አልችልም፣ ከዚህ በላይ በቃኝ ብሎ እንግዲህ ምሬቱን በመግለጽ አቋሙን ለብሩክ አሳውቆ ነበር። ብሩክም ይህንን ሲሰማ እጅጉን ከልቡ አዝኖ ነበር። ሞገስንም አብዝቶ ተማጽኖት ነበር። ቃላችንንም አንጠፍ፣ ሁሉንም በጊዜ እናደርገዋለን ሲልም ሊያሳምነው ሞክሮ ነበር። ሞገስ ግን በጭራሽ ሲል
ይቅርታ አድርግልኝ፣ ይህንን ልቀበል ላደርገውን በጭራሽ አልችልም ብሎ ተነስቶ ትቶ ሄዶ ነበር። እንግዲህ በዚህ ዱብዳ ሀሳብ ውስጥ ሆኖ ብሩክ እጅጉን እያዘነ እየተከዘ እያለ እንግዲህ ዝናም ለብሩክ ደውሎለት ሚስቴን ልቀቁልኝ፣ ሚስቴን ፍቱልኝ፣ ከዛ በኋላ ያለውን እንግዲህ እንነጋገራለን፣ እንደርስበታለን፣ አሁን ግን ሚስቴን ስጡኝ በክብር እያለ ተደምጦ ነበር። ብሩክም እሺ የታገተውን ንብረት አስፈቱልኝ፣ ከዛ በኋላ በክብር እንሰጥሃለን ሲለው እንግዲህ በዚህ ቃል ተገባብተው ቃላቸውን ካጠፉ ግን በጣም ከባድ እንደሚሆን ዝናም ተናግሮ ዝቶ ከዛ በኋላ ያው በተቀጣጠሩት መሰረት ለመሄድ ዝና ማህሌትን በብዙ ቃል አሳምኗት ነበር። ካገታትም ቦታ ፈቷት። አሁን የማዝሽን ነገር አድርጊ፣ ከዛ በኋላ ሁሉን ነገር በእኔ ተይ፣ ቃል እገባልሻለሁ። አሁን ግን የብሩክን ንብረት የታገተውን አስፈቺ፣ እንዲፈታ አድርጊ፣ ከዛ በኋላ ሚስቴንም ይመልሱልኝ፣ ከዛ ተመልሶ ያ ንብረት በእጅሽ እንዲገባ እኔ ይሄን አደርጋለሁ፣ ቃሌ ነው፣ እመኝኝ ሲል እንግዲህ አሳምኗት ነበር። እሷ ግን ያው ብታንገራግርም ከሱ ምንም ውጪ ማድረግ ስለማትችል በዛ ያው ሳትወድ በግዷ ተቀብላው ሄደው በተቀጣጠሩበት በሚመለከተው ቦታ ሆነው እንግዲህ የታገተውን ንብረት አስፈትታ ያንን የሚያስረዳ መረጃም ለብሩክ በእጁ ሰጥታ ነበር። ከዚህም በኋላ እንግዲህ ብሩክ ደግሞ የማህሌት አብሮነት አያስፈልገንም፣ እኔ እናንተ እንሄዳለን ሲል፣ ማህሌት ግን በጭራሽ አብሬያችሁ ነው የምሆነው፣ በዚህ ጉዳይ የምንለይበት ምክንያት ምንድን ነው ስትል፣ ዝናማ አታስፈልጊም፣ ልክ ነው፣ ልትሄጂ ይገባል ንኪው አላት። እንግዲህ እሷም ፊን ፊን እያለች ትታ ሄዳ ነበር። እነሱም እንግዲህ አብረው በቆይታቸው አሁን የተነጋገርነውን አድርግ፣ ሉላ ሚስቴ ያለችበት ቦታ እጄን ይዘህ ምራኝና ከዛ ነው መውሰድ የምፈልገው ብሏል። ብሩክ ግን እንግዲህ ሊያስተባብር ሊያሳምነው ሞክሮ ነበር። ያው ዝና ቃልህን እንዳታጥፍ ስላለው ምንም ማድረግ ስለማይችል እንግዲህ እያዘነ በሞገስ እንግዲህ ቃሉን በሞገስ ላይ በማጠፉም እያዘነ ይዞት ሊሄድ ባለው ሁኔታ ነበር ድራማው እየተጠናቀቀው። እንግዲህ በቀጣይ ብሩክ ቃል እንደተገባባው ከዝና ጋር ማለት ነው ይዞት ይሄድ ይሆን? ሉላ ያለችበትን ያሳየው ይሆን? እንደው ቃሉንስ እንደ ሞገስ ያጥፍ ይሆን? ሞገስ ሲጀመር ቃሉን አጥፏል። በሉላ አልደራደርም፣ እሷን አሳልፌ ከዚህ በኋላ አልሰጥም፣ ለዛም ይቅርታ ምንም ማድረግ አልችልም ሲል ቃሉን አጥፏል። ብሩክስ ልክ እንደ ሞገስ ቃሉን አጥፎ አገር ሰላም ነው ብለው ሉላና ሞገስ በተቀመጡበት ሄዶ አሳልፎ ይሰጥ ይሆን? እንግዲህ ወስዶት በሩንም እያንኳኩ ነበር። ሞገስና ሉላም ተደናግጠው ከተቀመጡበት ብድግ ብለው ተደናግጠው ነበር። እንግዲህ እንዳለውም ይዞት ሄዶ ከዛ በኋላ ሉላን ከዛ ይቀበለው ይሆን? ከዛስ በሰላም ይለያዩ ይሆን? ምንስ ይፈጠር ይሆን? እጅግ ልብ አንጠልጣይ የሆነ ፓርት ነው። ዳጣም ቅድስትን አግኝታት ብሩክን ትወጂዋለሽ አይደለ? ከወደድሽው ለምን አትቆሰቁሽውም? ለምን ፍቅርሽን ገልጸሽ አብረሹ አትሆኝም? ያቺ አውሬ ማህሌትማ ከዚህ በኋላ አትመለስም፣ ብሩክን የራስሽ አድርጊው እንጂ ስትል እንግዲህ ብሩክም ይወድሻል ብላ ስትናገር ቅድስት እውነት መስሏት እንግዲህ እውነትሽን ነው ብላ እጅግ ሰርፕራይዝ ሆና በሰማችው ነገር ትኩረት ሰጥታ ስትመለከታት ነበረ። ዳጣም ደግሞ በሁኔታዋ በራሷ ንግግር እጅግ ተገርማ ሳለ ያው ቅድስት የዳጣ ውሸቷን መሆኑን አውቃባት ተናዳባትም ነበር። እንደሚታወቀው ቅድስት ለምሳሌ መታከም፣ ለምሳሌ ደህንነት፣ በአጠቃላይ ለብሩክ ያላት ቀረቤታ አዘኔታ አልፎ ወደ ፍቅር እያመራ ያለም ይመስላል። በእርግጠኝነት ብሩክን ትወደዋለች እንደምንረዳው እንደተመለከት ነው ማለት ነው። ሆኖም በስተመጨረሻ ያው ብሩክና ቅድስት አንድ ላይ እንደሚሆኑ ምንም ጥርጥር የለውም። ምክንያቱም ምሳሌ ራሱ ቅድስትን እንደ እናቷ ነው የምትወዳት። ቅድስት የሌለችበት አይሆንላትም፣ አትፈልግምም።
እንግዲህ ቀጣዩን ክፍል በቀጣይ የምናጋራችሁ ይሆናል። እጅግ በጣም ልብ አንጠልጣይ ፓርት እየሆነ ነው። እያንዳንዱ ፓርት ልብ አንጠልጣይ፣ በብዙ አስተማሪ የሰውን የክፋት ጥግ እንዲሁም የደግነትንም ጥግ የሚያሳይ ነው። ቀጣዩን ክፍል በቀጣይ ይዘን የምንቀርብ ይሆናል። ይህን ቪዲዮ በማየት እስካሁን ቆይታ አብራችሁን ስላደረጋችሁ ከልብ እናመሰግናለን። በያለንበት ቸር እንቆይ።